የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ። ሄሎ ገጀራው። አቤት ማልበል? ቃንቄ ነኝ የሰፈር ልጅ። እንዴ አንቺ ፓስታ ቋም አለሽ እንዴ ዋገሩ? ኧረ እዛው ፓስታን ቀቅለ ብለው ትዝ ይላል። ከ20 ዓመት በፊት መጋቢት 16 ሩብ ጉዳይ ለ7 በሳንጃ ቂጤን ይወጋልኝ። እንዴ ቃንቄዬ ምንሽ አንቺ ነገር አትፈችም እንዴ? ኧረ ከሚስቴ አፋታ ወንድ ኮንክ እስኪ ዛሬ እናወራ። እንደ ሽንኩርት ነው ምልጥ እንደ ዳምፔል ነው ማነሳ ነው ምልጥ። ኧረ ተው ቃንቄዬ ነው የፈራው። እንዳረጀ መኪና ማለት ነው። ፈታትቼ እገጥምህና በናፍጣ እንድትሰራ ነው ማረግ። ኧረ ገጀራው አንቺ አበዛሽው። የት ነው ያለው? ቆይ መጣሁ። ና መገናኛ ነኝ። እዛው ነኝ። እኔም ጠብቀኝ አልቆይም። ምን እዚሁ መገናኛ ነኝ? አዎ ምን ነው? ኧረ እኔ ላምበረት ነኝ። መጣሁ። እዛም ቢሆን ጠብቀኝ 5 ደቂቃ። እንደ ገጅዬ ምን አመረርክ እንዴ? ኧረ እኔ እየቀለድኩ ነው። ዝም በል። እንዲህ በቀላሉ የምፋታ መስሎሃል እንዴ? በእውነት ታውቃለህ ገጅዬ፣ እኔና ያንተን ፍቅር እኔ እኮ ትንሽ አሁን ቡና ነገር ቀመስኩና ሞቲቬት አደረገኝ ታውቃለህ እንጂ እኔ ለሌላ ነገር ነበር አደዋውል። የራሱ ምን ፈልገን የደወልከው? እንትን አሪፍ ቤት ገዝቷል ብለውኝ እኮ። ከየት ነው የገዛኸው? እስኪ እኔም መግዛት ፈልጌ እኮ ነው። ታዲያ ከዲኤምሲ ሪል ስቴት አትገዛ? የት? ሄይ ዩ ዜር። እኔ ነው? የስ ዩ ፕሊዝ ስታንድ አፕ። ጉድ ፈላ ዘንድሮ። እንዴ ቲቸርዬ እኔ ምን አጠፋው? ዋት ኢዝ ዩር ኔም? እንትን አም ፋይን ቴንክ ዩ። ዋት? ኧረ እባክህ ስምህን ነው የጠየቀህ? ደምሴ ነኝ። ኦኬ ደምሴ ሃቭ ዩ ደን ዩር ሆምወርክ? ኧረ ቲቸርዬ እሷ እኮ ናት የረበሸችው። እኔ ምንም አላረኩም። ኦ ማይ ጋድ ብሮ አይ አስክድ ዩ ዌዘር ዩ ሃቭ ደን ዩር ሆምወርክ ኦር ኖት። አንተ ሰው እየተሳደበ ነው። እኔ ምን አቅልሃለሁ? ዋይ አር ዩ ሶ ኳይት? አም ዌቲንግ ፎር ዩር አንሰር ደምሴ። አሬ ደምሴ ዋት ዲድ ዩ ሴይ? እንትን ቲቸር ምን በአማርኛ የለውም? ለምን እንግሊዘኛ አትሰማም? ይነስረኛል እንግሊዘኛ። አረ ይለይልሃ። አሁን የምነግርህን ወደ እንግሊዘኛ እየቀየርክ ትነግረኛለህ። እሺ ምን ትለኛለህ መሰለህ? እንደምን ዋልክ? እግዚአብሔር ይመስገን። ወደ እንግሊዘኛ ቀይርልኝ ነው ያልኩህ። አንተ እንደ እንግሊዘኛ ምንድን ነው? እንደ እባክህ ያው እንደ ነው። እንደ ዋት ዋልክ? እግዚኦ አሁን አንተ ነህ ለማትሪክ የምትፈተነው። ለምን የቋንቋ ትምህርት ቤት ገብተህ አትማርም? የት ልማር? እሺ ተማሪዎች ዛሬ የምንማረው ስለ ቤት እንስሳ ነው። ከበግ እንጀምራለን። ማን ነው ያለው? ቲቸርዬ እሱ ነው። ናውጣ አንተ። ኧረ ቲቸርዬ ራሷ ናት። ዝም በል። ወደ በጋ እንደ ጮህ ተነስ። እስኪ የምታውቃቸውን የቤት እንስሳቶች ንገረኝ። ያው በግ አለ። ሌላ ከራስህ ውጭ ሌላ ንገረኝ። ውሻ፣ ከብት፣ አህያ። እየተሳደብክ ነው እንዴ? ኧረ ትሸር አይደለም ንገረኝ ብለኸኝ እኮ ነው። ቁጭ በል። እሺ ሌሎቻችሁ? ድመት የዱር ናት የቤት? የጎረቤት። ማን ነው ቆይ አፉን የሚከፍተው? አንተ ነህ በጉ። እንዴ ቲቸር ሁሌ እኔ ነኝ እንዴ? ዝም በል። እስኪ የዱር እንስሳና የቤት እንስሳ የሚለያይበትን ነገር ንገረኝ። የቤቶቹ ያው ቤት አላቸው። ለመሆኑ አንተ ቤት አለ? አለኝ። የቤት ዕቃ የለውም እንጂ። ታዲያ ከጋላክሲ ፈርኒቸር አትገዛ? ሄሎ። አቤት ማን ልበል? ላሟ እኮ ወለደች። የምን አባላም ነው ማነህ? እና ደግሞ በሬው የእኔ ልጅ አይደለም እያለ ነው። እና እኔ ምን ላድርግህ? አይደለም እኔ ራሱ እኮ ጥጃውን ልብ ብዬ ሳየው ምንም በሬውን አይመስልም። ታውቃለህ የት አባቷ ስትልከሰከስ እንዳመጣችው። አንተ ራሱ የሆንክ በሬ ነገር ነህ። እና እረኛዋን ጠይቀው። እኔ አብሬያት ነበርኩ። ቆይ ማን ብለን የደወልከው? እኔማ እናስታርቃቸው ብዬ ነበር አደዋወሌ። ወይ ጉዴ! ሶስተኛ ወገን በመካከላቸው አይግባ። ራሳቸው በጠረጴዛ ማን ነው በበረት ዙሪያ ይፍቱት። እኔ የምልህ እሺ ሶፋና ምንጣፌ እኮ ቆሽሾብኛል። ለምን መታታትብልኝ? ይሄ ሰው ያማዋል። የት አባት ታገኛለህ? እና ምን ችግር አለው? ስትመጣ እንተዋወቃለና። ኧረ ምኑ ስራ ፈት ነው በእናታችሁ። ለማንኛውም ኤርሚ የጽዳት አገልግሎትን ማናገር ትችላለህ። ኤርሚ የጽዳት አገልግሎት ይባላሉ። ማንኛውንም የቆሸሹ የቤታቸውንና የቢሮአቸውን ሶፋ፣ ምንጣፍ እንዲሁም መጅሊስ በዘመናዊ መሳሪያ በተመጣጣኝ ዋጋ ማሳጠብ ትችላላችሁ። ኧረ እባክህን ያውቄ ነው። እንኳን ሶፋ ወንበር የለኝም። ይዝጋ። ምን አለ ትንሽ ብታደብረኝ። ስሚ አንቺ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነው። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው። ያ ቀንዳሙን ነው እንደምትይኝ? አዎ ይገርምሻል። ሜሪን እኮ አስረገዛት አለው። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው እምቢ ብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጦ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልገው አውቅ ነበር። እኔ ቤቲ አይነካካኝም። አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና የለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጠበስ? አዎ ይገርምሻል፣ አብረው ናቸው።
ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ፣ በቃ በጀርባ በኩል ውጪ። ደግሞ እሱ እንዳታይብኝ። ምን አንቺ አይኔ አበባ ነሽ፣ አይኔ አበባ አበባ፣ አይኔ አበባ አበባ። ኧረ በፈጠረ ላጥናበት። ይሄን ያህያ ፈስ የመሰለ ድምፅህን ተወኝ። ተው ረጥጋብ። የኔ ድምፅ ነው ያህያ ፈስ የሚመስለው? ምን ቅር አለ? የበቅሎ ላርግልህ? በቅሎ ይብላ አርፋህ አታጠናም? በየት በኩል ላጥና? ይኸው ያንተን ድምፅ እየሰማሁ እኮ ህብለ ሰረሰር የተነካ ህብለ ሰረሰር ሲኖርህ እኮ ነው የሚነካው። ብራዘር ምን አልክ አንተ? በእናትህ አትረብሸኝ። አሁን ጥበቤን ላውጣበት። ጨጓራ ይውጣ። ቢያንስ ድምፅህን ቀንሰው፣ እየተቀላቀለብኝ ነው። ይኸው እዚህ ጋር ራሱ ካልኩሌሽን የሚለውን የካሌብ ሽንሽን እያልኩ ነው ያነበብኩት። ኧረ እንደው ጥበበኛ የማይከበርበት ሀገር እየኖርን ተቸገርን እኮ ጎበዝ። አልቀረብህም። ጥበብ ግን መቼ ነበር ጠራችኝ ያልከኝ? ምን ጥበብ ገና በለጋ ዕድሜ ነው የጠራችኝ። ለጋ ቀቤ ነዋ። እርግጠኛ ነህ ግን ጠርታ ነው ማለት? እኔ ግን ጥበብ ጠርታ ሳይሆን ደፍራህ ነው የሚመስለኝ አስገድደ። እንዴት? ምን ለማለት ፈልገህ ነው? ምን እንዴት አለው? ሁሌ እንዳይነት ዘፈን የአይኔ አበባ ነሽ የአበባ ማሳ ውስጥ ነው እንዲጠራችህ? ኧረ ሌላም እኮ አውቃለሁ። ከፈለክ ልዝፈንልህ። እሺ እስኪ በል። አበባ አየሆሽ ለምለም፣ አበባ አየሆሽ ለምለም፣ አበባ አየሆሽ አበባ ይርገፍ። አቦ በቃኝ ተወኝ በእናትህ። አንድ የመጨረሻ የቬሮኒካ ልዝፈንልህ። ቬሮኒካ እሷ እንኳን የአበባ አልዘፈነችም መሰለህ። እስኪ በል ቀጥል። አበባ አበባ አበባዬ፣ አበባ አበባ አበባዬ፣ አበባ አበባ አበባዬ። ሄሎ መብራት ኃይል ነው። ሄሎ መብራት ኃይል ነው። ይድፋ አቦ። እንደ አንተ መቀለጃ ሆኜ ልቅር? አወከኝ እንዴ በድምጼ? ድምፅህን ይንሳ። ይሄ ግመል ኮቴ የመሰለ ድምፅህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም? መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን ባምላክ። አይ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ። እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት አምፖል። እሺ። ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር ጸበል ውሰደው። አምፖሉን? አዎ ጸበል ውሰደውና አብራችሁ ተጠመቁ፣ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ስም አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ። አትሰማም እንዴ? 30 ሺህ። 30 ሺህ? እንዴት ከነሻጩ ነው እንዴ ገዛው? ማለት ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት? ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? ማ እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስትወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድረኝ። ብራዘር እንዴት አደርክ? ኧረ እባክህ ከቀኑ 8 ሰዓት ነው። አሁን ነው እንዴ ነቃኸው? የኔ ነገር እንዴት አመሸህ እላለሁ ብዬ እኮ ነው። እርፍ። ሰሞኑን ግን ጤነኛ አይደለህም። ተወኝ እባክህ። እና ባለቤትህ ደህና ናታ? ይመስገን። ምን ትሆናለች? ደህና ናት። እንዴት ነው አገባች? ማለቴ ወለደች? አዎ ወለደች እኮ። እንደውም የሚቀጥለው ሳምንት ክርስትናው ነው፣ እንዳትቀር። ምን ሊያገባ ነው እንዴ? ልጁ ነው። ኧረ ምን ጉድ ነው እናንተ። ለነገሩ እንዳበርክ ያወቅኩት እኮ ለልደት የደወለህ ሜሪ ክሪስማስ ስትለኝ ነው። ተወኝ እባክህ፣ ጨልያለሁ። ምን ነው አረገዝክ እንዴ? ያረገዝከውማ አንተ ነህ ቦርጭህን ቆልል። እንደውም አንዱ የሰፈር ሕፃን መቼ ነው ጓደኛህ የሚወልደው እያለኝ ነበር። ዝም በል ወሬኛ። ይልቁንስ አሁን ምን እንዳጨለለህ ንገረኝ። ምን እባክህ ንግድ ጀምራለሁ ብዬ እኮ መሀል ከተማ ላይ ያለ አሪፍ የንግድ ሱቅ አለ።